በእናቴ ሚስቴ ቤተሰቦች ጋር ምን ሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉዶኩ እና በፈለክ ሰላም ነህ ጋሼ? የቤት ኪራይ ልከፍል ነው? አይ አይደለም፣ ልጅዎትን ፈልጊያለሁ። የኔ ልጅ ቤቴን ማከራየው በእናትህ እንዲህ ስቀይ ታመሰ አልኩሽ ጋሼ። ታላተኛ ልጅዎትን ፈልጊያለሁ። ሰላም እንዴት ናችሁ? እስከ ዛሬ ድረስ ያልነገርኳችሁ ነገር ነበር። እዚህ ጋር ለምትዋት ልጅ እኔ አጎቷ ነኝ። እንደ አጎት ምንም ነገር አድርጌላት አላውቅም። ዛሬ ግን አዝናናታለሁ። ለክረምት እንዳና ልጆቻችሁን የተለየ ነገር ማስተማር ከፈለጋችሁ ወደ ኒውክለስ ኢንተርናሽናል ስኩል ልጆቻችሁን ይዛችሁ ነው። ቢተረበያ እኔ በፈረስ አንቺ በአህያ ከውጭ ሀገር በመጡ ከ40 ዓመት በላይ ልምድ ባላቸው መምህራኖችና የካፍ ላይሰንስ ባላቸው የእግር ኳስ አሰልጣኞች እንዲሁም ሮቦቲክስ፣ ሙዚቃ፣ ቴኳንዶ፣ ቼዝ እና ሌሎችንም ያካተተ ሰመር ካምፕ ኒውክለስ ኢንተርናሽናል ትምህርት ቤት አዘጋጅቶላችኋል። አንጀምር በይ። ማን ነው በር ላይ መኪናውን ያቆመው? አይ እኔ አይደለም። አንተ ነህ? አይደለም። አይ እኛ አይደለንም። ይሻላት። አንተ ሰው መኪና እንደሰብር ነው። ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ በርዳሚውስ መታው። አረ መታው። ኳሱን መታው እንጂ ኳሱን አረ መታው እባክህ። ኳሱን መታው። አረ ጎሉ እባክህ መታው። ጎሉ መታው። ዛሬ ካራቴ ለሴቶች እንደማይጠቅም አሳያችኋለሁ። በቃኝ። ምንድን ነው? አንተ ምን ሆነህ ነው? ኧረ እኔ እንጃ መጨፈር ማቆም አልቻልኩም። ና ግባ፣ ኋላ ግባ። ምንድን ነው? ኧረ መጨፈር ማቆም አቃተኝ። ጌታ ሆይ ና ግባ። እሺ አይዟችሁ፣ ቆይ ሆስፒታል ልውሰዳችሁ። አይዞ አባይ ራበኝ። ይቅርታ ልጄ፣ ዛሬ የሚሰጠን ሰው አጣን። ቆይ በደንብ ልለምንና እገዛልሃለሁ ምግብ። እሺ ይኸው የፍርድ ቤት ማዘዣ ወረቀት። ፍርድ ቤቱ ልጇ እንድታሳድግ ወስኖላታል። ምን ማለት ነው? ምንም ማድረግ አንችልም። አሁኑኑ መልስላት። እኔ ልጄን ለማንም አልሰጥም። አባዬ አባ አላቃተም እኮ ልጄ ወይ ፈልገሽኝ ነበረ? ይቅርታ፣ እኔ ከዚህ በኋላ ካንተ ጋር መሆን አልችልም። ደግሞ ዛሬ ምን ሆነ ነው? ይለኮ ከፍታል። ጥላኝ እኮ ሄደች ለገንዘብ ብላ። የትኛውም ሰው እኮ ጥቅም ሳይኖር እኮ ማንንም ሰው አይፈልግም። አትርሳ። ወይ መኪና ወይ ብር መኖር አለበት። አስታውስ። እውነታችሁን ነው። ወዳችኋለሁ ጓደኞቼ። ጓደኛዬ የልቤ በልዬ አሞራ እንዳይበላ አንቺን ላንቺ ብዬ ባስ እየጠበቅሽ ነው? መቼም አትለወጥም። ደህና ነህ ብለሽኝ ይቻ ይኛውን ወይኔ